Salam traders, salam vibers. This is weekly commitment of traders የስማርት መኒ አናሊሲስ ነው። በዚህ አናሊሲስ ስማርት መኒ ባለፈው ሳምንት ምን ቢገዙ በዚህኛው ሳምንት ምን ሊገዙ ይችላሉ፣ ቀጣይ ሳምንት እንዴት ይሆናል። ያው ስማርት መኒ ደግሞ ማርኬቱ ሙሉ በሙሉ ስለሚያንቀሳቅስ ስለነሱ እያንዳንዱ ፈትፍተን እናያለን። ሜክ ሹር ቱ ላይክ ሰብስክራይብ ኮሜንት and this is for the March 29 Robleta officially April the Fool's Day. Hopefully we're gonna meet then. And today is the official launch day. ይሄ ከእሁድ ማታ 2 ሰዓት ቀደም ብላችሁ የምታዩ ከሆነ እሁድ 2 ሰዓት ማታ the market syndicate officially release ይደረጋል። TMS officially release ይደረጋል እንደምታዩት እና የሚገርም ኮሚኒቲ ነው የሚኖረው። በኮሚኒቲው ላይ fundamental analysis, technical analysis, just not technical analysis, but strategy ብቻ አይደለም። we're going to teach you order flow, volume profile, institutional trading with order flow, ሁሉ ነገር በፌዝ ትማራላችሁ። risk management, psychology, just every rounded trader እኔና በዲቫይን የምናውቀውን እውቀት ትራንስፈር እናደርግላችኋለን። make sure to join። ይሄንን ከእሁድ 2 ሰዓት በኋላ ካያችሁት ፕሮባብሊ ሊንክ ዲስክሪፕሽን ላይ ታገኛላችሁ፣ መመዝገቢያ ኦር ሊንክ በ2 ሰዓት ማታ ላይ ቲክቶክ እንገናኝ ብዬ አስባለሁ። ሶ በዛሬው አናሊሲስ ላይ እንደምትመለከቱት this is የዩሮ ፊውቸርስ ነው። ሶ ለማታውቁት ስማርት መኒ ሲኦቲ ሪፖርት ኮሚትመንት ኦፍ ትሬደርስ በየሳምንቱ አርብ ዕለት የሚለቀቅ ከማርኬት ክሎዝ በኋላ ማርኬት ፓርቲሲፐንቶች ለሶስት ይከፈላሉ። ኮሜርሻልስ፣ ነን ኮሜርሻልስ እና ሪቴል ትሬደሮች። ሪቴል ትሬደሮችን የእነሱን ተቃራኒ ነው እንደምንፈልገው። ኮሜርሻልስ ሪል ስማርት መኒ በማርኬቱ ላይ ለሄጂንግ አክቲቪቲ እና ለትልቅ ነገር ነው የሚገቡት። ነን ኮሜርሻልስ አግሬሲቭ ሪስክ ቴከሮች ናቸው፣ ግን ሃይ ካፒታል ያላቸው እነ ቢግ ባንክስ፣ ሄጅ ፈንድስ ኢንስቲትዩሽን ስለሆኑ ማለት ነው። በተኛ የምንከተለው እቺ ብሉ ላይ ናት። ሶ እኒ the commercials ዩሮ ፊውቸርስ ላይ ቡሊሽ መሆናቸውን ቀጥለዋል። like they were negative almost 200,000 contracts እዚህ ጋር 236 ኮንትራክት በጣም ቤሪሽ ነበሩ እና ዩሮ ዩኤስዲ እነሱም basically all time ቤሪሽ ሲሆኑ እዚህ ጋር እንደምትመለከቱት shift ላድርግላችሁ እንዴት ዩሮ ፊውቸርስ እንደወረደ አይታችኋል። ኮሜርሻልስ በጣም ቤሪሽ በሆነ ሰዓት በጣም ነበር እየወረደው። ነገር ግን እዚህ ጋር አሁን ኮሜርሻሎች ቡሊሽ እየሆኑ ነው። ማለትም ዩሮ ኢንተረስት ሬታቸውን ከዶላር በላይ ይጨምራሉ ተብሎ ይታሰባል እና ሆኪሽ ሴንትራል ባንክ አለማችን ላይ ይኖራል ተብሎ ይታሰባል። the age of tightening monetary policy so ይሄንን ኦፊሻሊ እየጨመሩ ነው። ለዛም ነው ሰኞ ኤክስትሪምሊ ቡሊሽ ነበረ እዚህ ጋር እንደምትመለከቱት ዩሮ። ከዛ በኋላ የጦርነቱ ኢፌክት ትንሽ ማርኬቱን እንዲወርድ አድርጓል። ግን የሰኞን ኦፐን እንኳን አልደረሰው። it's because ኮሜርሻሎች they keep defending the downside እና እነዚህ ኤክስትሪም ፖይንት ላይ መግባት ከጀመሩ ማርኬቱ እጅጉን ቡሊሽ ይሆናል ማለት ነው። እና ኤክስትሪም ፖይንት ማለት አሁን ለምሳሌ የሪቴል ፖዚሽናችሁን ስታዩ ባይ ዘ ዌይ በዋንኛው ቻናል ላይ ቫይብ ትሬዲንግ ላይ ብላችሁ ሰርች አድርጋችሁ ከዛን ፕሌሊስት ሲኦቲ የምትለው ላይ እንዴት ሲኦቲ አናሊሲስ እንደሚሰራ እኔ አሁን ይህን ኮንቴክስት እየሰጠዋችሁ ነው ፈንዳሜንታል ነው። እና በዚህ በፊብረሪ ሪትሬስመንት እኛ እንደምንጠቀሙ ስናይ ቤዚክሊ ከጃንዋሪ ጀምሮ ያለውን የሪቴል አክቲቪቲ ሲናይ ኒውትራል ላይ ነው። ሶ አሁን እቺ ከኒውትራል አክቲቪቲ ኤክስትሪም ዞን እዚች ላይ አርኤስአዩ ቤዚክሊ ከ20 በታች ሲሆን ኦቨር ሶልድ አይደል የሚባለው። እንደዛ አይነት ኦፖርቹኒቲ መጥቶ ደግሞ ኮሜርሻሎችም አሁንም አግሬሲቭሊ ፑል ባይ ፖዚሽን የሚሆን ከሆነ ዩሮ ዩኤስዲ ሜጀር ሽፍት ላይ ይሆናል ማለት እና ኔክስት ዊክም እዛው ሬንጅ የሚያደርግ ፕሮባቢሊቲው ሃይ ነው። ኦር ዶላርም ትንሽ ሊጠነክር ይችላል። አሁን ጦርነት ስላለ the shift in focus is going to be dollar so slightly ዶላር ሊጠነክር ይችላል። እነሱም ፖዚሽናቸውን አግሬሲቭሊ ስላልጨመሩ slightly ዶላር ሊጠነክር ይችላል። or else it's just going to range or
give a bit of boost ለዩሮ ማለት ነው። ምክንያቱም ኮሜርሻሎች ይሄን ያህል አግሬሲቭሊ ነበረ ማርኬቱ ላይ ፓርቲሲፔት ያደረጉት for the past 2 weeks so ሪቴሎች ኒውትራል ናቸው። አሪፍ ትሬዲንግ ኦፖርቹኒቲ ትንሽ ገና ነው። ሪቴሎች ኤክስትሪምሊ ሶልድ ሲያደርጉት ያሳየዋችሁ ከታችኛው ቦክስ ላይ ሲገቡ እና ኮሜርሻሎች ኤክስትሪምሊ ቡሊሽ ሲሆኑ ማርኬት ኢዝ አባውት ቱ ሺፍት እና ቢግ ትሬዲንግ ኦፖርቹኒቲ እናገኛለን ብዬ እገምታለሁ። ሶ ዩሮም እሱን አይተናል እና በአውስትራሊያ ዶላር ስንመለከት አውስትራሊያ ዶላር ኢዝ ዘ ሞስት ኤክስትሪም ያለበት ኮሜርሻሎች እጅጉን በጣም ቤሪሽ ናቸው። you might ask ምን ያህል ቤሪሽ ናቸው ሲባል ቫይብ it's just ቤሪሽ ሊሆን ይችላሉ። let me show you last time the commercials the smart money እኛ ማወቅ የምፈልገው እንደዚህ ቤሪሽ ሆኑት 2013 almost ከ10 ዓመት በፊት ምናምን ዓመት this is the most extreme they have ever been ማለት ነው። so የዛኔ ደግሞ በጣም ኤክስትሪምሊ የወረደ ሰዓት እዚህ ጋር እንደምትመለከቱት አሁን እዚህ ጋር ቼክ ማድረግ እንችላለን። አሁን they were extremely bearish አሁን ለምሳሌ እኛን as አሪፍ ፖይንት ብንመለከት አውስትራሊያን ዶላር የዛኔ ለራሱ ማየት ይከብዳል። ያው it's been so long you have to በጣም ስክሮል አድርገን ማግኘት አለብን። here you go look በጣም ቤሪሽ ሆኖ ትንሽ ሪትሪስ አደረገና for the next years I'm not talking about they not one thing you must understand this is daily chart she እና AUD USD ነው so የዚህ ፕራይስ አክሽን basically AUD USD ከዚህ ነው ድራይቭ የሚደረገው እና የተወሰነ ቤሪሽ ነበረ ከዛን መሀል ላይ ሴንትራል ባንክ ሜጀር ሺፍት ስለነበረ ትንሽ ቡልሽ ሆነ then look this is 2013 እና እስከ 2014 ፌብሩዋሪ ድረስ ከዛ በኋላም ተመልከቱ basically never recovered so ከዛ በኋላ ቀስ በቀስ ነው አሁን ቡሊሽ ሴንቲመንት ምናምን ያገኙት so በአጭር ቋንቋ ለማለት ኮሜርሻሎች በጣም እንደዚህ አግሬሲቭሊ ቤሪሽ ሆኑበት ሰዓት ላይ መልቲ ይር ሎው ነበር የደረሰው so አውስትራሊያን ዶላር እቺ ዞን ምን አላት they're gonna go till probably ይሄ በጣም እስከ 0.5 ላይ ሊሄድ ይችላል። ፈንዳሜንታሊ ሪዝን አለው ምክንያቱም አውስትራሊያ ዶላር እጅጉን ተጎድቷል በዚህ ጦርነት ምክንያት እና አውስትራሊያን ዶላር በጣም ትጎዳለች as ኢኮኖሚ ኦይል ማስገባት አቅቷቸው ማደያ የለም ሲባል እንደ ኢትዮጵያ ላይ ብቻ አይደለም ኢትዮጵያ እንደው ይሻላል እዛ ማደያ የለም ባዶ ነው it's just nothing the economy እንዴት ፋንክሽን እንደሚያደርግ I don't know ለዛ ነው ኮሜርሻሎች ትክክል ናቸው በዚህ ፖዚሽን always they are what the heck እና bearish ነው Australian dollar we expect a lot of bearish sentiment በአውስትራሊያን ዶላር ማለት ነው። እና በጃፓን ስንመለከት 6J እዚህ ጋር የጃፓን ሴንት ስንመለከት የዚህን ተቃራኒ ነው የምንይዘው USD JPY so የዚህ ፕራይስ አክሽን USD JPY ኢንቨርስ ማለት ነው። እሺ so እዚህ ጋር እንደምትመለከቱት ኮሜርሻሎች ቡሊሽ ሆነዋል ግን ማይልድሊ እንትን ናቸው because we're waiting for the CPI ይሄ የሴንትራል ባንክ ኢንተርቬንሽን ይኖራል አይኖርም። እዚህ ጋር one thing you must understand USD JPY 160 አልፏል 160 አልፏል ማለት የሴንትራል ባንክ ኢንተርቬንሽን ሌቭሉን አልፏል። ሴንትራል ባንክ በጣም አግሬሲቭሊ ማርኬቱ ላይ ገብቶ የሚገርም ሬድ ካንድል ልታገኙ ትችላላችሁ። look at 2022 look at 2025 January yes January ሬት ቼክ አድርገው ነበር that's not intervention ግን ሬት ቼክ የ5 ሚኒት ካንድሏ ምን ያህል እንደወረደች ገምቱ። yes you will never 200 pips yeah I know it's crazy እስከ 200 pips ነበር የሄደውና for the week በጣም ነበር እየወረደው የትኛውን እያወራው ነው ማለት ነው ይሄኛው እኛ ያከበኳት የአንድ ሳምንት ፕራይስ አክሽን ናት እና የ5 ሚኒት ካንድሉ ነው basically እዚህ ጋር በጣም ሪአክሽን ያሳየውና አሁንም ያ ነገር ሊካሄድ ስለሚችል we don't have any swing potentials አሁንም ከዚህ ወረደ ማለት ከ160 ምናምን ቤት ውስጥ ይገባል ማለት ነው። ከ160 በላይ ከሄደ የኢንተርቬንሽን ሪስኩ ይጨምራል። ከዛ በኋላ መሀል ላይ ያለው ይችላል እዚህ ጋር የኖርማል ትሬዲንግ ኦፖርቹኒቲ ባይኖርም ላይክ ኢንተርቬንሽኗ ኦልሞስት ኢሚዲየትሊ ነው ኮሜርሻል ፖዚሽንን የሚቀይረው ማለት ነው። ሶ አሁን ወደ ፖዚሽናቸው ስንመለከት ኮሜርሻሎች ቡሊሽ ናቸው ሪቴሎችም ቡሊሽ ናቸው there is no extreme activity እዚህ ጋር እንደምትመለከቱት ሲባል ኒውትራል ነው። አሁን እዚህ ጋር
ፊቦናቺያችንን ብናሰምር የራሳችን ፊቦናቺያችንን ብናሰምር እዚህ ጋር ኒውትራል ዞን ውስጥ ገብተናል። እንደምትመለከቱት ከጃንዋሪ አካባቢ ከኖቬምበር ጀምረን ብናይ we are kind of neutral. so እዚህ ጋር አሪፍ ትሬዲንግ ኦፖርቹኒቲ የለም፣ ግን ይሄ የኮሜርሻል ኮሽን መሆን እንደዚህ መጨመር የሴንትራል ባንክ ኢንተርቬንሽን ሊኖር ይችላል ተብሎ ይጠበቃል። በእርግጥ በዚህ ሳምንት ፖዚሽናቸውን ቢቀንሱም ማለት ነው። so that's የጃፓኒስ የን ያው we don't have extreme trading opportunity እስካሁን ያገኘ ነው አውስትራሊያ ዶላር that's የሚገርም ኦፖርቹኒቲ ነው። እና 6B የብሪቲሽ ፓውንድ እና ብሪቲሽ ፓውንድ በጣም ቡሊሽ ነው። ኢንፍሌሽን በጣም እንትን ያላቸው ስለሆነ ሴንትራል ባንኩ በጣም ቡሊሽ ሆናል ተብሎ ይታሰባል። so for the next week አሁን በእርግጥ ዶላር እቺ በዚህ ጦርነት ትንሽ ጠንክሯል። እናም ኔክስት ዊክ የሚመጠንከር ፕሮባቢሊቲ አለው። አሁን ይህን ኮንቴክስት ስታዩት ምን መሰላችሁ? ዴር ቡሊሽ አሁን ሎንግ ተርም ስታዩ እነሱ ፖዚሽን የሚያደርጉ ሲጀምር ኮሜርሻልስ ወይ አይሄድ ገና ሄድላይን ስላዩ ሪያክት የሚያደርጉት ኦቨርኦል የስ ዴር ቡሊሽ እንትን ላይ እና ሪቴልም ቴክኒካል ቤሪሽ ዞን ላይ ነው ያለው። ግን ሁቲዎች ስለተቀላቀሉ ጦርነቱ ላይ እና የኦይል ፕራይስ እጅጉን ሊጨምር ስለሚችል ዳት ኩድ ስትሬንግትን ዶላር። ግን የዶላር ስትሬንግዝን ሊሚት ይደረጋል። ይህ ማለት ሊሚት ይደረጋል ዩሮፕ ሴንትራል ባንክ አግሬሲቭሊ አክት ሊያደርግ ስለሚችል ዩሮፕ ሴንትራል ባንክ ኢንተረስት ሬት ጨምራለሁ ብሎ ወዲያውኑ የሆነ ሴንቲመንት ምናምን ሲመጣ ዶላር ይዳከማል። የዶላርን ጌን ካፕ ያደርገዋል ማለት ነው። የዶላርን ጌን ካፕ ያደርገዋል። ኦቨርኦል ዶላር የጠነከረበት ይህንን with caveat ወሰዱት። ፕለስ የጦርነት ሳምንት ነው። we can't have የሆነ obvious trading opportunities. እቺንም I would give you a vague answer. commercials bullish ናቸው. for some weeks we might see dollar strengthen ሊያደርግ ይችላል። ግን immediately reverse ሲያደርግ we would go to overall bullish structure for British pound. እና የናሳን 100ን ስንመለከት okay where is where is let's look at S&P features. እዚህ ጋር ጥሩ ነገር ያሳያል። basically የናስዳክ እና የኤስኤንፒ there no major difference. one thing ማወቅ ያለባችሁ ናስዳክ ማለት 100 ቴክኖሎጂ ካምፓኒስ የአሜሪካ ማለት ነው። ኤስኤንፒ 500 ማለት ስታንዳርድ ኤንድ ፑር 500 ካምፓኒ የአሜሪካ ማለት ነው። 500 ቶፕ ፐርፎርሚንግ 500 ካምፓኒ ኢንዲሲስ ነው ላይ ጭምቅ። ኤስኤንፒ እንደ ናስዳክ አይወድቅም። ናስዳክ የቴክኖሎጂ ስቶክ በጣም ቮላታይል ናቸው እና ሪስክ አላቸው። ዴር ኤክስፖዝድ ለጂኦፖለቲካል በጣም ኤክስፖዝድ ናቸው። ናስዳክ የሚወርደውን ትንሽ ፐርሰንቴጅ ይቀንሳል። ይሄንን በማየት ኤስኤንፒ ማየት ይችላላቸው። እና ጦርነቱ ከተጀመረ በኋላ ሉክ ኮሜርሻልስ አር ቢካምድ ቤሪሽ። ዛሬ ኦፊሻሊ ኔጌቲቭ ቴሪቶሪ ውስጥ ገብተዋል። ኔጌቲቭ 3000 ኮንትራክት ኔጌቲቭ ላይ ገብተዋል እና ሪቴሎችም የተከተሉ ነው። ሪቴሎች they're kind of like oh shit look at this. I mean they are neutral እዚህ ጋር እንደምትመለከቱት they are neutral but they are following. አሁን ኮሜርሻሎችን ስናይ ከዚህ በኋላ ያሉት የጦርነት እንትሞች ደግሞ ስቶክ ማርኬቱን እጅጉን ተጽዕኖ ውስጥ እንደሚከት ስለምናውቅ እና ያ የሚከተው ደግሞ ፕራይሲንግ ስለሚደረግ ይሄ ጦርነት ሲቀጥል ስቶክ ማርኬቱ አናደር ሎው እየሰራ ይሄዳል። እናም አንዳንድ ኤስቲሜቶች 5600 ያሉ ነው። አይ ነው we're at 6000 but 5600 2026 ላይ ያቆማል። ይሄ ጦርነት በጣም ኢፌክቱ ከባድ ነው። ስቶክ ማርኬት ላይ እንደዚህ አይነት ኢፌክት ይኖራል። በዩሮ በጄፒዋይ በፓውንድ በአውስትራሊያን ዶላር mind you it's going to be once in a decade opportunity. አውስትራሊያን ዶላር እናም በአሜሪካን ስቶክ ማርኬት ያለውን ሲኦቲ አናሊሲስ አንድ ላይ አይተናል። እሁድ ማታ 2 ሰዓት ካልሆነም ከዛ በኋላ ያው ኦፊሻሊ ስራ ስለምንጀምር you can get registered በኔ ሊንክ ላይ ገብታችሁ ሬጂስተር ማድረግ ትችላላችሁ።
ወይም ላይቭ ኢቨንቱን አንድ ላይ ማየት እንችላላችሁ። that's gonna be awesome. I hope you guys gonna love the community. I hope you guys love what I provide ለእናንተ። እናም yeah, make sure to subscribe. Say peace out.